በዚህ መካከል ልመና የለም። ሊቀ ካህኑ አንድም ቦታ ላይ የብሉይ ኪዳኑ ወድቆ አይነሳም፣ አይሰግድም፣ ጸሎት አያሰማም፣ አይለምንም። የብሉይ ኪዳኑ ነው ያልኳችሁ። የብሉይ ኪዳኑ አንድም የዘሌዋውያንና የዘኍልቍ የዘጸአት መጽሐፍት ላይ ሊቀ ካህኑ ገብቶ ለመነ የሚል አታገኙም። አይለምንም። ኢየሱሳችንም ሊቀ ካህናት ስለሆነ አይለምንም፣ ወድቆ አይነሳም፣ በአፊት ዝቅ ከፍ አይልም። ነገር ግን እኛ በእርሱ እርሱም በእኛ ይታይ ዘንድ መካከለኛ ሆኖ ገብቷልና ከሰው ሰውነትን ከመለኮት መለኮትነትን ወክሏልና። ይኸውላችሁ ሰው እኮ ሰው ብቻ ነው። መላእክት ደግሞ መንፈሳውያን ሰራዊት ብቻ ናቸው። ስለዚህ ሰውን መወከል አይችሉም። ለዛም ነው የዕብራውያን ምዕራፍ 5 ሲናገር እዚሁ ላይ እቺን ብዬ ይጨርሳለሁ። የዕብራውያን ምዕራፍ 5 ሲናገር እዩ፣ ልብ በሉ። ቁጥር 1 ሊቀ ካህናት ሁሉ ስለ ኃጢአት መባና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማል ይላል። አይገርምም? ሊቀ ካህናት ከሰው ለእግዚአብሔር በሆነው ነገር ላይ ሁሉ ከዛስ ስለ ሰው። ስለዚህ ሊቀ ካህናት ከሰው ለእግዚአብሔር በሆነው ነገር ላይ ስለ ሰው ነው የሚሾመው። ከመላእክት መሾም አይችልም ሊቀ ካህናት። ለምን? ዳኒ ቅድም ያነበበው ጥቅስ ነው። በድካማችን ሊራራሉን አይችሉም መላእክት። ታውቃላችሁ ይህንን? መላእክት በድካማችን ሊራሩልን አይችሉም። ለምን? ተፈትነው አላለፉማ እንደኛ። ሰው ደግሞ መለኮትነት ስለሌለው መካከለኛ ሆኖ በሰውና በእግዚአብሔር መካከል መግባት አይችልም። ስለዚህ እግዚአብሔር አንድ ነገር አደረገ። ምን ይላል እዚሁ ክፍል ላይ? እንዲሁ ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም፣ ነገር ግን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ እግዚአብሔር እንደሾመ ይናገራል። ስለዚህ ኢየሱስ እንደ እኛው ተፈትኖ ስላለፈ ሊራራልን ይችላል። ፌል በምናደርግ ጊዜ መለኮትም ጭምር ስለሆነ ደግሞ መካከለኛ ሆኖ በእግዚአብሔርና በሰው መካከል መግባት ይችላል። እንዲህ ያለ ሊቀ ካህናት አለን የሚለው ይህንን